ቀለበት አድርጎ ተራርቆ እንዴት ይሆናል? ለምን ቤት አንከራይም አልኩኝ። ተራርቆ ማለት መች ተራራቀን ስለሽ ግን ደግሞ ቤት ብንከራይና ነገሮችን ቀስ በቀስ ብናስተካክል ምን ትያለሽ? እና ቤት ክራዩ የሚቀር አዎ እንዴ ቤት ክራዩ እንዴት አይቀርም? ቀለበቱ ከቀረ ማለት ያለህ ብዬ አስባለሁ። እንደዚህ ልጅ ተረዳኝ። ለማንኛውም እኔ ብዙ ነገር ነበር አስቤ የመጣሁት። እስቲ ማንንም አግኝተሽ እንደመጣሽ እኔ አላውቅም። ማን ሀሳብ እንዳስቀየረሽ እኔ አላውቅም። እኔ ሀሳብን ቀይሬ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን ደህና ነን። ያው ቀለበት ካረኩ በኋላ ጠፋሁኝ አይደል? ያው ምንም ማድረግ አይቻልም። እንግዲህ ዛሬ ደግሞ ከቀለበቱ አንድ ስቴፕ ለመሄድ ነው አመጣጤና እናንተ ደህና ናችሁ? እንዴት ናችሁ? ኮሜንታችሁን እያየሁት ነበር። በጣም ደስ ይላል። ታምራላችሁ ምናምን ብቻ በጣም ደስ ብሎኛል። እና በዓል እንዴት አለፈ? እንዴት ነበር በዓል እናንተ ጋር? እኛ ጋር በጣም አሪፍ ነበር። እንዳያችሁት በጣም ደስ የሚል ነበር። ያው አጋጣሚ ካሜራማናችንም ሄደና ቤተሰቡ ጋር ምናምን እንጂ የምሳ ግብዣውንም መቅረጽ ፈልጌ ነበር። ያው አልተሳካም። እናንተ እንዴት ናችሁ? ደህና ናችሁ ወይ? እኛ እግዚአብሔር ይመስገን በጣም ደህና ነን። ያው 2018 አሪፍ ጅማሮ ነው። አሪፍ እየሄደ ነው ያለው። ዛሬ መስከረም 4 ወደ 3 ቀን ምናምን ጠፍተናል። እንግዲህ አጋጣሚ ደግሞ ይሄ የያቡ ቤት ነው። የያቡ ቤት እየተንቀሳቀሰ አይደለም። በዚህ አጋጣሚ ሰብስክራይብ ያደረጋችሁ ጋይስ ስትጀምሩ ሰብስክራይብ እና ላይክ ያደረጋችሁ ጀምሩ። እና ዛሬ ያው የመጣውበት አንድ ትልቅ ምክንያት ምንድነው? ያው የሆነ ሰው ብቻ ቀለበት ካረገ ምናምን ያው ቀጣይ ሊሆን የሚችለው ነገር ለእናንተም እንግዲህ መገመቱ ቀላል ነው ማለት ያው ምን ሊሆን እንደሚችል ቀላል ነውና እሱን ለማድረግ ደግሞ ብዙ አቅም ያስፈልጋል። ቤት ለመከራየት ብቻ አንዳንድ ብዙ ወጪዎች ይኖራሉና የቤት ዕቃ ለማሟላት ምናምንና ያው ያብስራን ደግሞ ማለቴ በቃ እኔ እንጃ ብቻ ከኔ ጋር ኑሪ ልላት ነው ዛሬ። መጀመሪያ የሷ ፍቃድ ከሆነ እሺ ካንተ ጋር እኖራለሁ ምናምን ነገር የምትል ከሆነ ከኔ ጋር መኖር ከፈለገች ቤቱን ለመከራየት ነገሮችን ለማዘጋጀት እየሞከርኩ ነው። ሰሞኑንም የጠፋሁት ያው የቤት ዕቃ ምናምን እየጠያየቅኩ ነበርና በጣም ባይዘው ኑሮ ምናምን ተወዷል። በስመ አብ ጎጆ ወጪ በዚህ ሰዓት እውነት እኔ በጣም አከበርኳቸው። የራሳቸው ቤት የሚኖሩ ሰዎች በጣም ደስ ይላል። ብቻ በጣም ጎበዝ ናቸው። እና እኔ እንደምንም ብዬ ያው የቤት እቃዎችን ምናምን ትንሽ ለማሟላት እሞክራለሁ። ዛሬ ያብስራን ቤት እንከራይና አብረን እንኑር ከኔ ጋር አብረሽኝ ኑሪ ምናምን ብዬ ነው ምነግራትና የሷን ሁኔታ አይተን ምናምን ነገር ብዙም ሳትጨናነቅ ከተስማማች ያው ወደ ዕቃ ግዢ ምናምን እንሄዳለን ማለት ነው። ያው ባለፈውም እንዳልኳችሁ ሳይቃጠል በቅጠል ነው ስላቸው የነበረውና ነገሮቹን ተሳይሉ በጊዜ መሰብሰቡ ይሻላል። እና ለዛ ነው እንግዲህ እሺ የምትለኝ ይመስላችኋል? አጠያይቄ ልክ ነው። እኔ ግራ ገባኝ። እኔ ራሱ አሁን ቁጭ ብዬ ጓደኞቼን እያማከርኳቸው ፈጥነሃል ምናምን ነው የሚሉኝ ሁሉምና ግራ ገባኝ። እኔ ፈጥኛለሁ ይሁን እነሱ ወደ ኋላ ቀርተው ነው እኔ ፈጥኛለሁ? እኔ አላቅም። ብቻ እናንተ እስቲ የምትሉኝ ነገር ምን ትሉኛላችሁ? ማለት ያው ቤት መከራየት ምናምን በዚህ እድሜ በጣም ጥሩ ነው። ቶሎ መከራየቱ ምናምንና አብሮ መኖርም ኖርማል ነገር ነው። እስቲ ትምጣና እናወራለን። ግን ደግሞ ከዛ በተረፈ ግን እናንተ ያው ፈርኒቸር ቤት ያላችሁ ሰዎች በዋጋ ቅናሽ እንድታረጉልኝ ሶፋ ቤት ምናምን ብቻ ነው ያላቀ ብዙ ቢገዝ ምንጣፍ አለ፣ አልጋ አለ። አቤት በዚህ ኑሮ ውድነት እኔ ስልኬንም ሸጬ እንኳን ሊሆን እገዛለሁ። እና ደግሞ በነገራችን ላይ ያው ብዙ ሰዎች የሚሉት ሴት ልጆች ምንም ነገር እንዲጎልባቸው ምናምን አይፈለግም ይባላል። ይሄም ማለት ምንድነው? በደንብ መንከባከብ አለብህ ምናምን የምትፈልገው ነው። ያብስራ ብዙ ነገር ትፈልጋለች። ብዙ ነገር ለምዳ ይሆናል እንግዲህ እኔ አላቅም። ይሄን ግዛልኝ እንግዲህ ብቻ እኔ አላቅም። ከባድ ነው ለነገሩ ለካስ አይደል? አቤት ብቻ እንዳልኳችሁ ፈርኒቸር ቤት ምናምን ያላችሁ እንግዲህ በውስጥ መስመር አዋሩኝ። እንግዲህ ዋጋ አስተያየት አድርጉልኝና ከተስማማች እንደራደራለን። ብቻ ቲቪ ምናምን ቤት ያላችሁ ፍሪጅ
እና እስቲ እንግዲህ እሱ ነገር ማታ ባይዘው እያሳሰበኝ ነበር። እንቅልፍ አልተኛውም። ማታ ወደ 11 ሰዓት ተነሳሁኝና ፍሪጁ ምናምን ሲመጣ ምናምን የሚያመጣው ሰውዬ የቤት ኪራዩ ምናምን ብቻ አልከሰውም። በባል ሰው ይከሳል። እቺ ለማንኛውም ብቻ እሷ ትምጣና መጀመሪያ የሷም ደግሞ እሺ ትበለኝ አትበለኝ ሌላ ታሪክ። ብቻ ትዳር ከባድ እንደምታስብ ቀለበቱን ዝም ብዬ ሳጠልቀው እኔ ማሰብ ነበረብኝ። አይ ግን ለማንኛውም አፍሰሃል ብለውኛል ብዙ ሰዎች። አፈስክ ነው ያለኝ ግን እሷም አፈሰች ብለውኛል። ይሁን እስቲ ለማንኛውም እንግዲህ ትምጣና የምትለውን ሰምተን ወደ ፈርኒቸር ቤት ምናምን ከሷ ጋር አብረን እንዞራለን ማለት ነው። እስቲ ትምጣ እንጠብቃት። ሳላይሽ ካደርኩ እጨነቃለሁ ፍቅሬ አይገባሽም ይህን አውቃለሁ አቤት ያንቺስ ይገርማል ሁሌም ሳቅሽ ይቀድማል መቼም ቢሆን እኔ እንደምወድሽ ፍቅሬን በምን ቋንቋ ልንገርሽ ለገላሽ ተማርኮ አይኔ አርፎ ካንቺ ላይ ከለከለኝ ካሜራ ማለት እንደምወድሽ እርስሽ ላይ ሰላም ባያቸው። ያንቺ ቤት ነው አይደል? ኧረ እሺ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደምትሆኑ ተስፋ አደርጋለሁኝ። በዓል እንዴት ነበረ? እኛ ጋር በጣም አሪፍ ነበር። ያው እንዳያችሁት ነው። እናንተ ጋርም አሪፍ እንደሚሆን ተስፋ አደርጋለሁ። ያው ተረፈ ደህና ነኝ። እንግዲህ ዛሬ አሺ በእኔ ቤት ጠርቶኛል እና ምናምን ይለኛል። አንዴ በዓመት በዓል አንዴ በእንትን እንዴት ነው ነገሩ? እና እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ከቀለበቱ በኋላ አምሮብሻል እንዴ? መጀመሪያ አምሮብሻል፣ ግን ከቀለበቱ በኋላ ሞር የዋሳ ፈመረ እናቃለን ያራቀን። ደህና ነኝ። እንዴት ነሽ? አለን። በዓል እንዴት አለፈ? እንዴ ያያል አይደለም ማለት አብረን ነው ያለው እኮ ቀጣይ በዓል አሪፍ ነበር። እቤትስ ምን አሉሽ? ቪዲዮውን ሲያዩ እቤት ምን አሉኝ? እኔ እንጃ የሆነ ግርግር ምናምን ወይስ አይ ብዙም አላየሁት። ተመስገን ግርግር ምናምን ነበር፣ ሰው መጥቶ ነበረ ምናምን እና ያን ያህል እንትን አላሉትም እና በጣም ጥሩ ከቤትና የሆነ ነገር እየጠበኩ ነበር፣ ግን አላዩትም ምናምን ልጫለሁ። ግን አንዳንድ ያዩት ጓደኞቼ ምናምን አሉ። ኮንግራ አሉሽ? ኮንግራ ብለውኛል፣ ግን ሳትደግሱ ደግሳችሁ ሳትጠሩኝ ምናምን እሱ ገና ነው። እኛም አላቅም ብቻ ምን ማለት እንዳለብኝ ግራ አልገባኝም። ደግሞ ባይዘው መስከረም ምናምን ሆኗል፣ ግን ዝናብ ይዘንባል። ዳመና ምናምን ክረምት እኮ እስከ እንትን ነው እስከ ጥቅምት ካልተሳሳትኩኝ እስከ ጥቅምት ነው ይዘንባል። እና እንዴት ነሽ ታዲያ? አይ የተወለድኩበትን ቀን ልናገር ነበር ለካ ነገር ነው ያለው በራስ ጊዜ አስታውስ። መች መሰለሽ ተወለድሽ? ቶ በቃ እሺ ለኔ አትንገር፣ አብረን እናከብረዋለን። እና በሰላም አደረ? ጉድ የኔ ማለት አይቀርም። እኔ በነገራችን ላይ በቃ ማታ እየደወልኩ ነው ቼክ ሳረከኝ ነበር። አድሯል። አይ ዋናው እሱ ዛሬ የጠሩሽ አንድ ትልቅና ወሳኙ ነገር ምን እንደሆነ ታውቂያለሽ? ምንድነው? ታውቂያለሽ? አላቅም እንዴ ሳትነግረኝ እንዴት ነው የማውቀው? ልጅ ምን ጀመርክ? ምን መሰለሽ ያው ላይ ተጋበይ መጀመሪያ ምንድነው አሁን እኮ ራቅ ማለት አይቻልም። መጀመሪያ ስልክሽን አምጪ ማለት ለምን ማን እንደደወለ ማየት ፈልጋለሁ። ትቀልጃለሽ እንዴ? ይኸውልህ ሚስ ኮል አንተ አይመረህ የራስህ ሚስ ኮል ነው። አታዩም እንዴ ቁጥሩ? ሳሚ ማን ነው? ማን ነው ሳሚ? ደውል። ሳሚ ቤተሰብ ነው። ይሻልሻል። ለማንኛውም ከቪዲዮ በኋላ አጣራለሁ። እኔ ይቀመጥ ስልኩ። ኧረ አንተ ሰውዬ ተው እንዴ! ኩርኩ ነው። ማታ ስልኳ ተይዟል ይላልና ትንሽ ጨንቆኝ ነው። ዛሬ የጠሮሽ ምን መሰለሽ?
ያው እንግዲህ ቀለበት ምናምን አድርገናል ታውቂያለሽ። ያው ፕሮሚስ ምናምን ማለት ነው። የትም ንቅንቅ እንዳቲ ግንብ በይው እንዴ መቼ ንቅንቅ እሺ አላስቸገርሽም እኮ ማስጠንቀቅ ያበዛበት እና ደግሞ እሱ ምክንያት በማድረግ ምን ተፈጠረ መሰለሽ ማታ እያሰብኩኝ መስከረም 1 ነበር የተገናኘ ነው። ከዛ 2 ላይ ምናምን ስልክ ነው ከዛ በኋላ ያወራ ነውና እቺ 3ቷን ቀን ያሰብኩኝና ለምን እንዲህ ቀለበት አድርጎ ተራርቆ እንዴት ይሆናል ለምን ቤት አንከራይም አልኩኝ። ተራርቆ ማለት መች ተራራቀን ስለሽ ግን ደግሞ ቤት ብንከራይና ነገሮችን ቀስ በቀስ ብናስተካክል ምን ትያለሽ? በመጀመሪያ ሪንጃ ምን ማለት እንዳለብኝ አላቅም። እውነት አንዴ ጠይቀኸኛል። እሱንም ደግሞ በአመት በዓል ቀን ነው በአዲስ አመት። ከዛ ደግሞ ያልጠበቅኩት ነገር ተናግሬ ነበር ነበርና እንደዚህ አይነት ሲቹዌሽን ላይም አልነበርንም እና ድንገት ነው የሆነብኝ ሁሉም ነገር ማለት ነው። እና እምቢ ማለትም አልቻልኩም በሰዓቱ እምቢም እሺ የሚባል በጣም ግራ ገብቶኝ ነበር። ግን የሆነ ያህል ፐርሰንት ደግሞ ደስ እንዳለኝ አውቃለሁ። እና በዛ ሰዓት ያው ደስታችንን ላለማበላሸት ደግሞ ማለት ምን ይያዝ አመት በዓል ቆይ አንዴ ሀሳቤን አስጨርሰኝ። አመት በዓልም ስለሆነ ጥያቄን ተቀብያለሁ እና ይሄን ስለ ደግሞ በነገሩ ተከፍቻለሁ ቅር ብሎኝ ነው ምናምን በአንድ ሳይድ ነው ብዬ ምናምን ሳይሆን በቃ በነገሩ ደስተኛ ነኝ። ጥያቄን ተቀብያለሁ። ግን ደግሞ የሆነ ሰውም ብሎኝ ነበረ ዛሬሞ እኔም ውስጥ የሚሰማኝ ነገር እንደቸኮል ነው ማለት መሀላችን በጣም ብዙ የሚስተካከሉ ነገሮች አሉ አይደል? አዎ እሱ ያው ብዙ ነገሮችን አላሳለፍንም ማለት ብዙ ካፌ ላይ ምናምን እናንተ ጋርም ቪዲዮ እንትን ብለን ብቻ አልመጣንም ነገር አለ አይደለ? አብሮ የሚያሳልፉት አይነት ነገር እሱን ብለሽ ነው አይደለም? በሱ አይደለም። እሱ እኮ ወደፊትም እኮ አሁን ማስተካከል እንችላለን። እንደዚህ አይነት ነገሮችን ወደፊትም እኮ መስራት ምናምን እንችላለን። ኖ እንደሱ አይደለም። ይኸውልህ የሆነ አለ አይደል? አሁን እንዳንድ አብረው ሊኖሩ እንዳሉ ሰዎች የሆነ ጊዜ ያስፈልገናል። አንተ ራሱ የሆነ ረጋ ብለህ ስታስበው ያ ስሜት የሚሰማው ይመስለኛል። ባረከው ነገር ተከፍቼ ወይም ደግሞ ተስመናን ብዬ ሳይሆን አለ አይደል የሆነ የጊዜ ጉዳይ ነው። ሁሉም ነገር በጊዜው ሲሆን ያምራል። አሁን መጥፎ ነገር ነው ያረከው ምናምን ሳይሆን በቃ የሆነ አለ አይደል ትንሽ መቆየት ያለብን ይመስለኛል። ጭራሽ ደግሞ አሁን የቤት ኪራይ ምናምን በጣም ከባድ ነው። ምክንያቱም እኔ አልፋ አይተሃል ብዙ ነገር እንዳሳለፍኩኝ አስነጠሰኝ የማይሆን ነገር ስታወሪ እግዚአብሔር ይማርክ ስለሽ ይቀርሽ አልቀለድኩም እሺ በእውነት ምን ማለት ነው? በአዲሱ አመት ቀለበት ተቀብለሽ ምናምን መልሰሽ ደግሞ እኔ ቀስ ብዬ ልነግርህ ነበር ያሰብኩት። ጀመር አላወለኩትም እኔ የማውለቅ ሀሳብ ምናምን ኖሮኝ አይደለም ሌላም ነገር ውስጥ ይኖር ምናምን ሳይሆን አለ አይደል ጊዜ ብንሰጠው ለሁሉም ነገር ብዬ ነው። ኦኬ ለቤቱ ነው ጊዜ የምንሰጠው? ኖ ለሁሉም ነገር በቃ ጊዜ እንስጠው። እኔ አሁን ላይ ማለት ነው እኔ ቤተሰቦቼ በማወቃቸው ምናምን ከፍቶኝ ምናምን ሳይሆን አለ አይደል የሆነ ነገር ቋሚ ለማድረግ ማለት ነው መሰረቱ መጽናት አለበት ብዬ ነው እኔ የማስበው። ስለዚህ ጊዜ በጣም ወሳኝ ነገር አስፈላጊ ነገር ያው እኔ ደግሞ ጊዜ ማባከን ምንም አይሰራም ብዬ ነው አይደለም። ይሄ ጊዜ ከማባከን ጋር አትያው ባይዘው በእውነት የምረኝ እኔ ከዚህ በኋላ በቃ በክፉም በደጉም ከጎን ሆኜ ያለውን ነገር አስተካክለን ጀመር እኔ አላቅም ወደፊት ስንቀጥል እኮ የምታየው ነገር ነው። ግን አሁን ላይ ስለፈጠንን እኮ ሁሉም ነገር ይሳካል ማለት አይደለም አይደል? ምን ነጸጣልክ? ምን ይባላል እንዴ ማለት እኔ የሚሰማኝን ነገር ነውና እዚህ ነገር ላይ ቸኩለን ስለገባን እኮ ይሆናል ማለት አይደለም። እኔ በጥያቄው ደስተኛ ነኝ። ይሄ እንድታቅልኝ ፈልጋለሁ። ግን ደግሞ መቆየታችን የግድ አስፈላጊ ነው። እና ቤት ኪራዩ የሚቀር? አዎ እንዴ ቤት ኪራዩ እንዴት አይቀርም? ቀለበቱ ከቀረ ማለት ቀለበቱን ልመልስልህ እያሰብኩ ነበረ። አሁን ይሄን ነገር ስላነሳው ነው እንጂ እኔ ማንሳት አልፈለኩም። በይዘው መቼ ልንገርም ምናምን እያልኩኝ ከራሴ ጋር ነበርኩ። እሺ ምን ሆነህ ነው? ለምንድን ነው ጸጥ የምትለው? ደግሞ ዝናብ እየመጣ ነው። ብቻ አላውቅም እኔ ምን እንደምልህ ግን ማለት የምፈልገውን ነገር ተናግሬያለሁ። ከመጥፎ ባትወስድብኝ ደስ ይለኛል። እኔ አሁን እዚህ ጋር ቤት እንከራይ ምናምን እያልኩ ብዙ ነገር እያሰብኩኝ አንቺ ደግሞ መልሰሽ በጣም ይቅርታ ማለት እሱን ሀሳብህን ስላበላሽውብህ በጣም ይቅርታ። ሁሉም ነገር የትም አይሄድብንም። አንተ በቃ የምትረዳኝ ይመስለኛል። አሁን ለምሳሌ እህትህ ምናምን ብትሆን እንደዚህ ቸኩል የሆነ ነገር ውስጥ ብትገባ ደስ አይልህም አይደል? እንደዛ አስበው አታኩርፋም።
ኧረ ቤተሰብ የሆነ ነገር በሉልኝ አታኩርፍ። አይ ከባድ ነው ብቻ መጀመሪያ መቀበል አልነበረብሽም ይሄን ነገር ትምትይ ከሆነ እኔ ሌላ ነገር እያሰብኩኝ አይደለም የዛኔ ማለት ነው ግራ ገባኝ። እኔ እኮ የወደፊቱን እያሰብኩኝ እኮ የቤት ኪራይ ምናምን ሌላ ነገር ታስባለህ ልብስ ሶፋ ምናምን ስንት ነገር ልገዛ እያሰብኩኝ እንዴ እሱ ነገር እኮ የትም አይሄድብንም ባይዘው አስተካክል ያለብንም እና ደግሞ የሆነ እኔ ጭራሽ ነገር አስተካክላለሁ ብዬ ነገር ላበላሽ እሺ በዛ መልኩ አትረዳው ፕላስ ደግሞ አትናደድ ረጋ ብለህ የሆነ ያልኩን ነገር ለመረዳት ሞክር ያው ስራ እኔ ነገሮችን አስተካክላለሁ ብዬ ነበር የመጣሁት አሁን በቃ ይቅርታ ማለት ትረዳኛለህ ብዬ አስባለሁ እንደዚህ ልጅ ተረዳኝ ለማንኛውም እኔ ብዙ ነገር ነበር አስቤ የመጣሁት እስቲ ማንንም አግኝተሽ እንደመጣሽ እኔ አላውቅም ማን ሀሳብ እንዳስቀየረሽ እኔ አላውቅም እኔ ሀሳቤን ቀይሬ እኮ አይደለም ለማንኛውም ዝናብም እየመጣ ነው በቃ ከዚህ በላይ እንትን ማለት አልፈልግም ደውይልኝ ይድረሽ በጣም አናድጄዋለሁ መሰለኝ ቤተሰብ እኔ አላውቅም ግን ትክክል ሆነ አልሆነ እኔም ግራ ገብቶኛል ምክንያቱም በጣም የፈጠነ ስለመሰለኝ ነው ማለት ይሄ ነገር እንዴት ነው በፈጠነ ቁጥር ይሆናል ማለት አይደለም እኔ እንደዛ ነው የሚሰማኝ ግን ቤተሰብ እናንተንም ያው ብዙ ደስ ያላችሁ ነበራችሁ በደስታችን እና በዚህ አጋጣሚ ያስደበርኳችሁም ካላችሁ በጣም ይቅርታ ብቻ አላውቅም ወይ በሌላ ቪዲዮ ስንገናኝ ይቅርታ አለዋለሁ ይቅርታ የሚያደርግልኝ የሚረዳኝ ይመስለኛል አመሰግናለሁ